ሰላም እንዴት ናችሁ? ዛሬ ደግሞ ጎበዙ ገበሬና ሰነፉ ጅብ የሚለውን ተረት እነግራችኋለሁ። በአንድ ወቅት በኢትዮጵያ ደጋማ ቦታዎች አበበ የሚባል ጎበዝ ገበሬ ይኖር ነበረ። በጤፍ በቆሎና በብዙ ሐብሐብ የተሞላ የሚያምር እርሻ ነበረው። ግን አንድ ችግር ነበረበት። ሁልጊዜ ማታ አንድ ጅብ ሹልኮ በመግባት ምግቡን ይሰርቅበት ነበረ። አንድ ቀን አበበ ወደ መንደሩ ጠቢብ ሄዶ እንዲህ አለው። ጅቦች ነውጠኛ ናቸው፣ እናም ሰነፍ ናቸው። በራሳቸው ስግብግብነት ይታለላሉ ብሎ አለው። በዚያች ምሽት አበበ ብልጥ የሆነ ወጥመድ አዘጋጀ። እናም አንድ ትልቅ ሐብሐብ በእንጨት ላይ አስሮ ከእርሻው መግቢያ አጠገብ ተወው። እናም አጠገቡ ትንሽ ማስታወሻ አስቀመጠ። በእርግጥ ጅቡ ማንበብ አይችልም ነበር፣ ግን አበበ ምድራዊ መሆንን ይወድ ነበር። እናም ማስታወሻውን እንዲህ ብሎ ጽፎበት ነበረ። አያጅቦ፣ ይህ በመላው ኢትዮጵያ በጣም ጣፋጭና ትልቅ የሆነ ሐብሐብ ነው። ያለ ፈቃድ ከበላ ግን አህያ የመሆን እርግማን ያድርብሃል ይል ነበር። እናም በሌሊት ሹልክ ብሎ አያጅቦ ገባ። እናም ግዙፉን ሐብሐብ አየና አፉን አላመጠ። ግን ከዚያ ማስታወሻውን አስተዋለ። እናም እንዲህ አለ። እርግማን? አህያ መሆን? ኧረ እኔ አህያ መሆን አልፈልግም አለና አያጅቦ አሰበ። እናም ስግብግብነቱን ለመቆጣጠር ሞከረ። ግን ከእንደገና እንዲህ ሲል አሰበ። ግን እኮ ምናልባት ትንሽዬ ውስጥ አይቆጠርብኝም ይሆናል አለና አሰበ። እናም ጅቡ አንድ ትንሽ ንክሻ ወሰደ። ከዚያም ሌላ፣ ከዚያም ሌላ፣ ከዛም ሌላ እያለ ሳያውቀው ሙሉውን ሐብሐብ ጨረሰው። እናም በድንገት አንድ ዶሮ በርቀት ጮኸ። ጅቡም ደነገጠ። እናም እንዲህ አለ። አይ ሁሉንም በልቼዋለሁ። እርግማኑ እውነት ነው። እኔ አሁን አህያ ነኝ ብሎ አለ። ከዛም እግሮቹን ተመለከተ። አሁንም የጅብ እግሮች ናቸው። ጆሮውንም አወዛወዘ። አሁንም የጅብ ጆሮ ናቸው። ነገር ግን ጅቡ የሆነ ነገር ሰማ። አህያ ጩኸት የሚመስል ድምፅ ሰማ። እናም ጅቡ በጣም ደነገጠ። ከዛም እንዲህ አለ። ኧረ ወይኔ በቃ አህያ ሆኛለሁ ወይኔ አለና በፍርሃት ሸሸ። ያልተገነዘበው ነገር ግን አህያ አልነበረም። ገና ብዙ በልቶ ስለነበረ ሆዱ አስቂኝ ድምፆችን እያሰማ ነበር። ከዚያን ቀን ጀምሮ ጅቡ ከአበበ እርሻ ዳግመኛ አልተመለሰም። እናም አበበ ጅቡን ወደ አህያ የለወጠው ሰው በመሆኑ በመንደሩ ታዋቂ ሆነ። እናም የታሪክ ስግብግብነት ሁላችንንም ሞኝ ያደርገናል የሚለውን ያስተምረናል።